አስባችሁታል? በጣም አሁን እየፈተነን ሁላችንም ባለው በህይወታችን ውስጥ ያ ፈተና በየዕለት ተዕለት ህይወታችን ውስጥ የሚያመጣው ተጽዕኖ ቀላል አይደለም። በዛ ሁሉ ውስጥ እግዚአብሔርን ማመስገን ከባድ አይደለም ነው አይደለም? በጣም እስኪ አስቡት። ጠዋት ላይ ተነስታችሁ እግዚአብሔርን ሊያደርግላችሁ የምትፈልጉትን ከመጸለይ ተገተን አቁመን ስላረክልኝ ሁሉ አመሰግናለሁ ብለን መውጣት ዕለት ውሏችን ላይ የሚያስተማምኑ ምን ይመስለናል? እንፈራለን። ታውቃላችሁ፣ ስላልነገርነው የማያደርገው ፈተና ውስጥ መሆናችንን ስላላሳሰብነው የሚረሳን ስለሚመስለን ከምናመሰግነው ይልቅ ስላደረገልን ነገር ሁሉ ስለደመጣብን ነገር ሁሉ ማማረርና መለመን ላይ በጣም እንሳባለን። እርግጥ ነው እግዚአብሔር አባት ነው። መለመኑ መማጸኑ ጎሎኛልና አውጣኝ ብሎ ከፈተና መጥራቱ የተገባ ነው። በዛ ሁሉ ውስጥ ግን እንድናልፍ መፍቀዱና ሳንጠፋ ደግሞ መገኘታችንስ የሚያስደንቅ ነገር አይደለም? በጣም የሚያስደንቅ ነገር ነው እኮ። 3 ደቂቅ ከተጣሉበት እሳት ውስጥ ያስደነቀን እሳት ውስጥ መጣላቸው ነው ወይስ እሳት ውስጥ ቆሞ መታየታቸው? እሳት ውስጥ ቆሞ መታየታቸው እኮ። በእሳትና በውሃ መካከል መንገድ እንዳለ እግዚአብሔር ማሳየቱን ያስደነቀን ሙሴ ባህሩን ከፍሎላቸው እስራኤላውያን መሻገራቸው ነው ወይስ ባህሩ እንደ ግድግዳ በቆመበት ሳይፈሩ ማለፋቸው? መቆሙማ ለእግዚአብሔር ምን ይሳነዋል? ምንም እኮ ችግር የለበት። መክፈሉ ያን ያክል የሚደንቅ ላይሆን ይችላል፣ አድናቆቱ እንዳለው። በጣም ግን ውስጡ ስትገቡ የሚያስደንቃችሁ አስባችሁታል? እንደ ግንብ የቆመ ግድግዳ ውስጥ ምን እምነት ቢኖራቸው ነው ቀጥ ብሎ ሄዱት? አንዳንዱ እኮ አምኖ የተሻገረ ሊኖር ይችላል። አብዛኛው ግን እዛ ውስጥ እንደው ቢፈለግን ፈሪም ይጠፋልን? ባህሩን እየተሻገረ የሚሳቀቅ የሚጠፋ ይሆናል። አሁን ካሁን ተገለበጠብኝ ብሎ እየሮጠ የሚሄድም እኮ አይጠፋም። ክርስቲያናዊ ህይወታችንም እንደዛ ነው። አንዳንዶች በገቡባቸው ፈተናዎች ውስጥ የሚደነቁ አሉ። እሳቱ ውስጥ ሆነው እየነደደባቸው ራሱ ስላልበላቸው የሚደነቁ አሉ። እንዲህ አይነቶቹ ለመሆን እግዚአብሔር ይርዳል። አንዳንዶቻችን ደግሞ እሳቱ ውስጥ ሆነን በፈተናዎቻችን ውስጥ ማለት ነው ቶሎ እግዚአብሔር እንዲያወጣን የምንፈልገው ወይንም ደግሞ የምንሽተው ደግሞ አውጣኝ የምንለው ገና ለገና እሳቱ ምን ያረጋኛል ብለን ስለምንፈራ ካቆመን እንዳይበላን ማድረግ እግዚአብሔር ይሳነዋል? አይሳነውም። አንዳንድ ሰው ቤተክርስቲያን ውስጥ የሚገባበት ምክንያት ምን መሰላችሁ? ውጭ ላይ በጣም በዓለም ይሰቃያል። በዓለም በጣም ብዙ መከራዎችን ያያል። ዓለም እንደጠበቃት እንዳልሆነች በክፉም ሆነ በደጉ ይማራል መከራው ሲበዛበት። እና መቼም የመጨረሻ መጠለያችን ወይ ቆመን መጣን ወይ ሰው ተሸክሞ በሬሳም ማስገባን ቤተክርስቲያን ናትና ተሸክመው ሳያመጡት ቶሎ የሚመጣ ሰው አለ። ቤተክርስቲያን ውስጥ ይገባል። ከገባ በኋላ መኖር ይጀምራል። ጥቂት እየኖረ ሲመጣ ውጭ የጠበቀውን መከራ የሚመስል እንዲያውም የባሰ መከራ እዛው ቤተክርስቲያን ውስጥ ይመጣበት፣ እዛው ያስጨንቀዋል። እና አንዳንድ ሰው ውጭ የጠላውን መከራ ቤተክርስቲያን ውስጥ በተለያየ መንገድ ሲፈተን ሲያይ የጠላውትን መከራ ሸሽቼ ሰላም አገኛለሁ ብዬ እግዚአብሔር ቤት ስመጣ ሌላ ጭራሽ መከራ ደግሞ መጣብኝ፣ ሌላ ጭራሽ ፈተና መጣብኝ። ስለዚህ ፊት ለፊቱ እንደዚህ ተቀምጬ ቢያገኘኝ እኮ ነው ሰላሜን የሚበጠበጠው፣ አለመረጋጋት የሚመጣብኝ፣ ስጸልይ ጥሩም አልሆነው፣ እየጾምኩ እያስቀደስኩኝ የማልለወጠው። ስለዚህ ፊት ለፊቱ ቆሜ ደና ካልሆንኩኝ እስኪ ርቄ ልሞክረው ይላል። ብዙ ሰው ቤተክርስቲያን ውስጥ ገብቶ የወጣው በዚህ ነው። መናፍቃን ስላስወጡት በተሳሳተ ትምህርት ስለኮበለለ ብቻ አይደለም። ውጭ የገመተውን እግዚአብሔር ቤተክርስቲያን ውስጥ ገብቶ ሲያጣው፣ እግዚአብሔር በነገራችን ላይ ቤተክርስቲያን ውስጥ ስለገባን ሁሉ ነገራችንን ደስታ በደስታ አድርጎ ሰላማዊ አድርጎ ምንም የመፈተንና የመከራ ህይወትን ሳናይ ደስ ብሎን እንድንኖር ያደረገ አምላክ አይደለም። ልዩነቱ ምን መሰላችሁ? ውጭ ስንፈተን ብቻችንን ነው ያንን ፈተና የምንጋፈጥ። ቤተክርስቲያን ውስጥ ግን ስንፈተን የምንፈተንበትን የምንድንበትን ክርስቶስን የምንመስልበትን መስቀል ግን አብሮ ከነመስቀላችን ከሚሸከመው ከእግዚአብሔር ጋር። ብዙ ሰው መከራ መስቀሉ ስለከበደው አይደለ ቤተክርስቲያንን ትቶ ሄደው። አትፍሩ ክርስቲያኖች፣ እንኳን መከራ መስቀሉን እግዚአብሔር እናንተን እንድትችሉ ማሸከም ይቀርና እናንተን ከነመስቀላችሁ መሸከም ይችላል እግዚአብሔር። ከከበዳችሁ ነገር ጋር እናንተን አብሮ መያዝ ይችላል።